ከህይወታችን መወገድ ያለባቸው ሰባቱ በሽታዎች ወይም ካንሰሮች። የመጀመሪያው ህይወትን ያለ ጸሎት መምራት ይባላል። ህይወቱ ያለ ጸሎት ከሆነ እግዚአብሔር በማንኛውም ሰው ህይወት አይሰራም፣ አይጠቀምም። እግዚአብሔር እንዲጠቀም ትፈልጋለህ? መጸለይ ጀምር። ጸሎት ምን አይነት አስፈላጊና ወሳኝ እንደሆነ እንደ ነገ ሊገደል እንደ ዛሬ ዳንኤል ይጸልይ ነበር። ክሱ የቀረበበት በጸሎት ምክንያት ነው። እንደ ነገ እንደሚገደል ያወቀ እንደ ዛሬ ይጸልይ ነበር። ጌታ ኢየሱስ ለብቻው ይጸልይ ነበር። ሉቃስ 5:16 ላይ እንደዚሁም ሉቃስ 23:34 ላይ በማይመች ሰዓት በመስቀል ላይ ሆኖ መከራ ተቀብሎ ሰውነቱ ተገርቦ ዝሎ ደግሞ ተጣማው ብሎ በመስቀል ላይ ሆኖ እንኳን ከጥቂት ደቂቃዎች በኋላ ሊሞት ነው፣ ግን ጌታ ኢየሱስ ይጸልይ ነበር። ጳውሎስ በማይመች ሁኔታ ውስጥ ሆኖ ለአማኞች ይጸልይ ነበር። ኤፌሶን 3 ከቁጥር 14 እስከ 21 ድረስ ማግኘት ትችላላችሁ። ስለዚህ ህይወትን ያለ ጸሎት አትምራ። እግዚአብሔር እንዲጠቀምብህ ትፈልጋለህ? መጸለይ ጀምር። ሁለተኛው ኩራትንና ትዕቢትን መስበር አለብህ። ትዕቢተኛና ኩራት ከሆንክ ከጓደኛ በላይ፣ ከቤተ ክርስቲያን በላይ፣ ከእናት ከአባት በላይ፣ ከአገር በላይ የሚቃወሙ እግዚአብሔር ራሱ ስለሆነ በፍጹም ልትባረክና በፍጹም እግዚአብሔር ባንተ ሊሰራ አይችልም። ትዕቢትና ኩራት ካለ ያዕቆብ 4:6 ለትሑታን እግዚአብሔር ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል። እግዚአብሔር ራሱ ነው የሚቃወም ማለት ነው። ስለዚህ ኩራትና ትዕቢትን አስወግድ። ሶስተኛው ቅዱስ ያልሆኑ ነገሮችን ከህይወት አስወግድ። ከቤተሰቦች፣ ከአካባቢ፣ ከአገር፣ ከቤተ ክርስቲያን ቅዱስ ያልሆኑ ነገሮች ካለ ከህይወት ጀምረ ማነጽን ጀምር፣ መለየትን ጀምር። እግዚአብሔር እንዲጠቀምብህ ከፈለግ አንደኛ ተሰሎንቄ 4 ከቁጥር 7 ኤፌሶን 4:24ን ማንበብ ትችላለህ። ስለዚህ አራተኛው እግዚአብሔር ከኛ ህይወት እንዲወገድ የሚፈልገው ነገር የሰው አድናቆት መፈለግ ይባላል። የሰው አድናቆት የሚፈልግ ሰው በፍጹም ለእግዚአብሔር አይመችም። አንደኛ ሳሙኤል 13 ከቁጥር 30 ላይ ሳኦልን እግዚአብሔር ከናቀው በኋላ የእግዚአብሔርን ቃል በመተላለፉ ምክንያት እግዚአብሔር ሳሙኤል ዘር ላይ ቀጣይ ንጉስ እንዳይሆን ካደረገው በኋላ በሰው ፊት አክብረኝ ነው ያለው። የሰው አድናቆት ምን አይነት መጥፎ እንደሆነ እግዚአብሔር ንቆት የሰው አድናቆት ይፈልጋል። ከዚህ ከሰው አድናቆት መፋታት አለባችሁ፣ መፋታት አለባችሁ። እንደዚሁም የሐዋርያ ሥራ 12 ላይ ለህዝቡ ንግግር አደረገ ነው፣ ለእግዚአብሔር ክብር አልሰጠም። ህዝቡም እንደዚህ ነው ያለው። ለህዝቡ ንግግር ሲያደርግ ይህ የአምላክ ቃል ነው እንጂ የሰው ቃል አይደለም። በዛን ጊዜ ንጉሱ ለእግዚአብሔር ክብር አልሰጠም። ከዛ እግዚአብሔር መልአኩን ልኮ በትል ተበልቶ እንዲሞት አደረገ። ስለዚህ ከሰው አድናቆት መፈለግ መፋታት መቻል አለባችሁ። አምስተኛው የገንዘብ ፍቅር ከህይወት ማስወገድ መቻል አለብህ። ገንዘብን ተጠቅሞ እንጂ ጌታ አይሆንብህ። ገንዘብን ተገልገልበት እንጂ ጌታ አታድርገው። ይሄ በጣም ለእግዚአብሔር ክብር እንዳትኖር፣ ለሰዎች ጥቅም እንዳትኖር የሚያደርግ መጥፎ በሽታ ገንዘብን መውደድ ይባላል። ጌታ ኢየሱስ በዚህ ጉዳይ ሲናገር ሰዎች ይሄን ነገር ጌታ ካደረጉ በጣም መጥፎ እንደሆነ እያስተማረ ነበርና ለሁለት ጌቶች መገዛት አትችሉም ማለት ማቴዎስ 6:24 ላይ አንደኛ ዮሐንስ 3:17ንም እያነጻጸራችሁ ማንበብ ትችላላችሁ። ስለዚህ ከገንዘብ ፍቅር መፋታት አለብህ። ከህይወት የገንዘብ ፍቅር ማስወገድ መቻል አለብሽ፣ አለብህ። ስድስተኛው ያልተገባ ተቃራኒ ጾታ ነው። ይሄን ነገር ከህይወት ማስወገድ መቻል አለብህ። እግዚአብሔር ሳምሶንን ለይቶት ለራሱ ስራና ዓላማ ፈጥሮት ነበር፣ አሳድጎት ነበር። ነገር ግን ባልተቀባ ተቃራኒ ጾታ ምክንያት ጸጋውን ሲያስላጨው
ጸጋው ከሱ ሲሄድ አይኖቹ ሲወልቅ እንመለከታለን። ወደ ፍልስጤማውያን ሴቶች እንዲሄድ የእግዚአብሔር ፍቃድ አልነበረም። ደሊላ ያለውን መንፈሳዊ ነገርና አካሉ ላይ ጭምር ጉዳት እንዲደርስ አደረገችበት። እንደዚሁም አንደኛ ነገሥት 11:3-9 ላይ ንጉሱ ሰለሞን ብዙ ሴቶችን በማግባቱ ምክንያት እግዚአብሔር የመረጠው ሰው ካንተ በኋላም ካንተ በፊትም እንዳንተ አይነት ያለ ጥበበኛ አይነሳም የተባለለት ሰው በሴቶች ምክንያት እነሱ የሚያመልኩትን ጣዖቶችን እንዲያመልክና እግዚአብሔርን እንዲተው አደረገ። ያልተገባ ተቃራኒ ጾታ ጉዳይ። ስለዚህ መጠንቀቅ አለብሽ፣ መጠንቀቅ አለብህ። የእግዚአብሔር ፍቃድና ሐሳብ የሌለበት የትኛውም የሴትና የወንድ ግንኙነት ማቆምና መቋረጥ አለበት። ሰባተኛውና የመጨረሻው በእግዚአብሔር ቃል ላይ ማመፅን ከህይወት ማስወገድ አለበት። አታምፅ። ልትባረክ፣ ልትሰፋ፣ ልታድግ ከፈለክ በእግዚአብሔር ቃል ላይ አታምፅ። አትስከር፣ አትግደል፣ አታመንዝር፣ አትመኝ፣ ብዙ መጥፎ ነገሮችን ሁሉ አታድርግ። በቃ እግዚአብሔር ስጥ፣ በልግስና ሴጥ፣ ጌታን አገልግል፣ በቅንነት በቅድስና በጸሎት ቃሉን እያጠና እንድትኖር ይፈልጋል። ይህ የእግዚአብሔር ትእዛዝ ነው። መንፈሳዊነት ከእግዚአብሔር ቃል የሚመነጭ ህይወት ነው እንጂ ከሌላ ቦታ የሚመጣ ነገር አይደለም። በመንፈሳዊ ነገር ብዙዎችን መድረስ ከፈለክ፣ ለእግዚአብሔር ክብርና ለሰዎች ጥቅም መኖር ከፈለክ በእግዚአብሔር ቃል ላይ አታምፅ። መንፈሳዊነት ከሌላ ቦታ አይመጣም፣ ከእግዚአብሔር ቃል የሚመጣ ስለሆነ ቃሉ ላይ አታምፅ። አንደኛ ሳሙኤል 15 ከቁጥር 22-25 ያለውን ማንበብ ትችላላችሁ። እንደዚሁም ዕብራውያን 4 ከቁጥር 2 ያለውን ማንበብ ትችላላችሁ። ጌታ ይባርካችሁ። አካውንቱን ፎሎ አድርጉ። በየጊዜው እኔ ፎሎ አድርጉ አልላችሁም። ራሳችሁ አውቃችሁ መደረግ ያለባቸውን ነገሮች ማድረግ አለባችሁ። ኮሜንት ላይ ገብታችሁ 7 በሽታዎችን አስወግዳለሁ እያላችሁ ጻፉ። ወይም ቢያንስ ከ7ቱ አንዱ እናንተን የሚመለከት ይሆናል። ይሄን አስወግዳለሁ ከህይወቴ እያላችሁ ጻፉልኝ። ጌታ ይባርካችሁ።